በዕለተ ሆሳዕና ከሚነሱ ጉዳዮች አንዱ አምላካችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው የታሰሩ አህያዎችን የመረጠው? በማቴዎስ ወንጌል ምዕራፍ 21 ላይ ወደ ቤተፋጌ በደረሱ ጊዜ ሂዱና 2 የታሰሩ አህዮችን አምጡልኝ ብሎ ከሐዋርያት 2 ልኳል ይላልና በዙሪያው ብዙ ፍት የሆኑ አህያዎች ኖረው ሳለ ነገር ግን አምላካችን ወደፊት ሂዱና 2 የታሰሩ አህዮችን ይዛችሁልኝ ኑ ፈታችሁ ያለው ለምንድን ነው? የመጀመሪያው ስልጣነ ክህነትን ለማሳየት ነው። ማሰርና መፍታት በኃጢአት የታሰሩ ምእመናንን እየፈቱ ወደ ክርስቶስ ስጋና ደም የሚያመጡ አባቶቻችን ካህናት መሆናቸውን ለማጠየቅ ሐዋርያትን ሂዱና የታሰሩትን ፈታችሁ አምጡልኝ አለ። ሌላው ግን ምንድነው? እነዛ አህዮች የታሰሩት ተሰርቀው ነው። እንደውም ለምንድነው አህዮቹን የምትፈቱት ተብላችሁ ብትጠየቁ አይ ጌታቸው ይፈልጋቸዋል ብላችሁ መልሱላቸው ብለው ነበር። እና እነዛ አህዮች ከባለቤታቸው ጠፍተው ወይም ደግሞ ተሰርቀው የታሰሩ ናቸው ማለት ነው። ልክ እንደዚሁ አባታችን አዳምም ደግሞ ከክርስቶስ ጠፍቶ በዲያብሎስም የኃጢአት ሰንሰለት ታስሮ የነበረ ስለነበር አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአት ካልነካቸው ከቅዱሳን መላእክት ይልቅ በኃጢአት ወደ ታሰረው ወደ አባታችን ወደ አዳም መጥቷል ማለት ነው። ስለዚህ እነዛን አህዮች ፍቱና አምጡልኝ አለ ይላል። በዚህ የተነሳ አምላካችን መድኃኒታችን ኢየሱስ ክርስቶስ በኃጢአት ወደ ታሰር ነው በበደል ወደ ታሰር ነው ወደኛ መምጣቱን ለማጠየቅ ከተፈቱት አህዮች ይልቅ ወደ ታሰሩት አህዮች ሐዋርያቱን ልኮ አስፈትቶ በላያቸው ላይ እንደተቀመጠ እንዲሁ ደግሞ ከበደል ከኃጢአት ፈትቻችሁ በንስሐ ከተመላለሳችሁ በኋላ ስጋው ደሙን ተቀብላችሁ እኔ በእናንተ እኖራለሁ እናንተም ደግሞ በእኔ ትኖራላችሁ የሚለውን ምስጢር ለማሳየት ሂዱና የታሰሩትን አህዮች ፈታችሁ አምጡልኝ አለው። በዚህ ምክንያት እንደሆነ ቅድስት ቤተ ክርስቲያናችን ታስተምራለች።